ዘፈን ግልጽ ነው። አይ ውስጡ ላይ ያለው መልእክት ልትሉ ትችላላችሁ። ታቻላ ያን በሙዚቃ መልክ ማለት ነው። ይሄ ተገቢ አይደለም። እሱ ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። በጥቅሉ ስለ ዘፈን ተናግረዋል። ወደፊት ዘፈንን የሚፈቅዱ ሰዎች ይመጣሉ ብሎ ሐዲስ ላይ ሲናገሩ ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒራ ወልሐሪር ወልኸምረ ወልመዓዚፍ። ወደፊት ከትውልዶቼ ሰዎች ይነሳሉ አሉ ሙዚቃን የሚሆነውን ሐላል የሚያደርግ ለማለት ነው። ስለዚህ ሐራም እንደሆነ ተናግረዋል፣ ገልጸዋል። ልክ እንዲሁ አብዱላህ ማን ነው ሱረት ሉቅማን ላይ ያለውን ወሚን ናስ መን የሽተሪ ለሁወል ሐዲስ ሊዩዲለ ዐን ሰቢሊላህ ቢገይሪ ዒልም ወየተኺዘሁ ሁዙዋ የሚለውን አንቀጽ ከሰዎችም አለ ከንቱና ዛዛታ የሆነ ንግግር የሚገዛ የሰዎችን ከአላህ መንገድ ሊያስት ዘንድ እያለ ይናገራል አላህ በቁርአን ላይ። እዚህ ቦታ ላይ ከንቱ ንግግር፣ ዛዛታ ንግግር ሰዎችን ከአላህ መንገድ የሚያጠምና የሚያስት ተብሎ የተገለጸውን ሰሓቦች እንዴት ብለው ተረዱት ብለን ስና አብዱላህ ብን ዓባስ፣ አብዱላህ ብን ዑመር፣ ሌሎችም ሰሓቦች አብዱላህ ብን መስዑድ እየማለ ወላሂ ኢነሁ ልጊና ወላሂ ኢነሁ ልጊና ወላሂ ኢነሁ ልጊና ብሎ ተናግሯል። በአላህ ስም ብላለሁ እዚህ ጋር ሙዚቃን ታስቡበት ነው እያለ እየማሉ ነው ሰሓቦች የተናገሩት። ሙዚቃ ሐራም እንደሆነ ተናግረዋል ሰሓቦች። አብዱላህ ብን ዓባስ ጋር የሆነ ሰው መጣና ፈትዋ ጠየቃቸው። አብዱላህ ብን ዓባስ ማ ተቁሉ ፊል ጊና ነው ሐላሉን ሁወ አም ሐራም? አብዱላህ ብን ዓባስ ሆይ ስለ ሙዚቃ ምን ትለኛለህ? ሐራም ነው ወይስ ሐላል ነው ብሎ ጠየቀው። አብዱላህ ብን ዓባስ እንዴት እንደመለሰለት ተመልከቱ። የቂያማ ቀን መልካም ስራና መጥፎ ስራ በሚመዘኑ ጊዜ ሙዚቃ ከመልካም ስራ ሆኖ የምታየው ይመስልሃል ወይንስ ከመጥፎ ስራ ብሎ ጠየቀው ሰውየው። ሙዚቃ ከሶላት ከሐጅ ከጾም ጋር ነው ሊሆን የሚችለው? ኧረ በፍጹም አለ ሰውየው። ከመልካም እንዴት ይሆናል ይሄ ነገር አለ። ኢዘን ሰአልተ ነፍሰከ ወአጅብተ ነፍሰክ፣ ራስህ ጠይቀኸኝ ራስህ መልሰሃል ሂድ አለው ሰውየው። ስለዚህ ሐራም ነው መልእክቱ። አብዱላህ ብን ዓባስ ለጋኒ ዩንቢቱ ኒፋቅ ፊል ቀልብ፣ ሙዚቃ በሰዎች ልብ ላይ ንፍቅናን ያበቅላል ብሎ ይናገራል። ስለዚህ የአላህ ቃል የመልእክተኛ ሰለላሁ ዐለይሂ ወሰለም ቃል ልክ እንዲሁ ደግሞ የሰሓቦች ንግግር የሚያሳየው ሙዚቃ ሐራም እንደሆነ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ነው? ደህና አልሐምዱሊላህ። ኡዱያ የሚወጅባቸው ሰዎች ምን አይነት ሰዎች ናቸው? ኡዱያ በቻለ ሰው ላይ ነው የሚችል ሰው፣ ያልቻለ ሰው ላይ ችግር የለውም። ኢስላም አጠቃላይ ህግጋቶቹ በችሎታ ላይ የተንጠለጠሉ ናቸው። ሶላትን የሰገደ የቻለ ሰው ይስገድ ሳይሆን አላህ ሱብሓነሁ ወተዓላ የህይወታችሁ እስትንፋስ እስክታልፍ ድረስ እኔን መገዛታችሁ እንዳታቆሙ ይላል። ተመልከቱ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና አንዱ እኔ ቁሜ መስገድ አልችልም ምን ላድርግ አላቸው። አይ እስኪሻልህ ድረስ ተው በቃ አላሉትም። ምን አሉት? ካልቻልክ ቁመህ ቁጭ ብለህ ስገድ አሉት። ቁጭ ብዬ መስገድ ባልችልስ አለ። በቃ ሰውየው ተኝቷል። ለምሳሌ መቀመጥ አይችልም፣ ታሟል እንበል። ይህን ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በጥቅሉ ምን አሉ? ሰሊ ቃኢመን ፈኢን ለም ተስተጢዕ ፈቃዒደን ፈኢን ለም ተስተጢዕ ፈዐላ ጀንብ ፈኢን ለም ተስተጢዕ ፈአውሚ ኢማን አሉ። ቁመህ ስገድ፣ ቁመህ መስገድ ካልቻልክ ቁጭ ብለህ ስገድ፣ ቁጭ ብለህ መስገድ ካልቻልክ ተኝተህ ስገድ፣ ተኝተህ ራሱ መንቀሳቀስ መስገድ ካልቻልክ በዚያ ሁኔታ በማመላከት ስገድ አሉ። ያችሁ አላህ በቁርአን ላይ ሲናገር ወዕቡድ ረበከ ሐታ የእትየከል የቂን ይላል። ሞት እስኪመጣብህ ድረስ ለእኔ ለጌታህ ለአላህ ስገድ ይላል። ሌላቸው አምልኮች በችሎታ ላይ የተንጠለጠሉ ናቸው። ለምሳሌ ዘካን እንውሰድ። ምጽዋት ማድረግ ለሰዎች ከቻላችሁ ካላችሁ ስጧል አላህ ሱብሓነሁ ወተዓላ። ሐጅ ማድረግንስ በቻላችሁ ሐጅ አድርጉ። መን ኢስተጣዐ ኢለይሂ ሰቢላ ነው አይደል የሚለው? የቻለ ሰው ሄዶ ያድርግ ነው። አጠቃላይ ሁሉም አምልኮች በችሎታ ላይ የተንጠለጠሉ ናቸው። ስለዚህ ሰውየው የኡድሂያ እርድ ለማረድ ከቻለ ያርዳል፣ ካልቻለስ የለበትም። እሺ ባለማረዱ ምንዳን ያጣል ወይ? ይሄ ሰውዬ ቀርቶበታል ወይ? ላ የኡድሂያ እርድ ያረደ በጣም ታላቅ ምንዳ አለው አይደለ? ያላረዳችሁ ሁሉ ታርዶላችኋል በእናንተ ስም። ማን ሊሆን ይችላል ያረደላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም የኡድሂያን እርድ ለማረድ ሁለት ታላላቅ በጎችን አወጡ። ነቢያችን ሰለላሁ ዐለይሂ ወሰለም አንደኛውን በግ ሲያርዱ ጊዜ ምን አሉ? አላሁመ ሃዛ ሚኒ ወሚን አህሊ በይቲ ያሉ
አምላክ ያላህ ሆይ